አይኖቹን ለአፍታ ይጨፍኑ፣ ቀስ ብለው ወደ ውስጥ ይተንፍሱ፣ ደግመው ይተንፍሱ። አብዛኞቹ ሰዎች ጠዋታቸውን እንዴት እንደሚጀምሩ ያስቡ። የአላርም ድምፅ ሲሰማ መጀመሪያ የሚሰማቸው ስሜት ሰላም ሳይሆን ጫና ነው። እግራቸው መሬት ሳይነካ አእምሯቸው ስለ ስራ፣ ስለ ገንዘብና ስላልተፈቱ ችግሮች ማሰብ ይጀምራል። ከዚያም ብዙዎቹ ስልካቸውን አንስተው የሌሎችን ሰዎች ፍጹም የሚመስሉ ፎቶዎችን ይመለከታሉ። ይህም በቂ እየሰራው አይደለም ወይንም ወደ ኋላ እየቀረው ነው የሚል ሐሳብ አእምሯቸው ውስጥ ይፈጥራል። ይህ ስሜት ደግሞ ቀኑን ሙሉ ይከተላቸዋል። በዚህ ቪዲዮ ጠዋቱን እንዴት መጀመር እንዳለቦት እናያለን። ቪዲዮዎቼ ላይ ያላችሁን አስተያየት ኮሜንት አድርጉልኝ። ሶሻል ሚዲያ ለመጀመር ላሰባችሁ ደግሞ እንዳግዛችሁ ኮሜንት ላይ ቴሌግራም ዩዘራችሁን ጻፉልኝ። ጠዋት ሲነቁ ከመቸኮል ይልቅ መረጋጋት ቢሰማዎትስ? ህይወት ፍጹም ባትሆን እንኳ ደህና እንደሆኑ ቢሰማዎትስ? ይህ የኑሮ ዘይቤ መቀበል ወይም አክሴፕታንስ ይባላል። መቀበል ማለት ህይወትን በግልጽ ማየትና አሁን ያሉበትን ሁኔታ ይህ ነው ብሎ መቀበል ማለት ነው። ህይወትን መታገል ሲያቆሙ ህይወት ቀላል ትሆናለች። ዛሬ ጠዋታችሁን በመቀበል መጀመር እንዴት ሙሉ ቀኑን እንደሚቀይር እንመለከታለን። አብዛኛው ሰው ቀኑን የሚጀምረው ከእውነታው ጋር በመከራከር ስለ ትናንትና ስህተቶች እና ስለ ነገ ስጋቶች ያስባሉ። አእምሯቸውም እንደ ጫጫታ ክፍል ይሆናል። እነዚህ ሐሳቦች ደግሞ እንደ አሻንጉሊት ክር ይጎትቱናል። በታገልናቸው ቁጥር ደግሞ እየጠነከሩ ይሄዳሉ። ይህ ሁኔታ ህይወትን እንደ ወራጅ ወንዝ ተቃርኖ የመዋኘት ያህል ከባድ ያደርገዋል። ሰዎች ሁልጊዜ የማይቆጣጠሩትን ነገር ለመቆጣጠር ሲታገሉ ይኖራሉ። የሚገርመው ደግሞ ሰዎች ግባቸው ላይ ሲደርሱም እንኳ ያሰቡት ሰላም ብዙም አይቆይም። አእምሮ ሁልጊዜ ትንሽ ተጨማሪ ይላል፣ ፍለጋውንም ይቀጥላል። ሌላው ችግር ደግሞ የገዛ ስሜታችንን መታገላችን። ሐዘን ሲሰማን ማዘን የለብኝም እንላለን። ስጋትንም ገፍተን ለማራቅ እንሞክራለን። ነገር ግን ስሜቶች ስንታገላቸው አይጠፉም፣ ይልቁኑ ይጠነክራሉ። ይህ ሁኔታ በአእምሮ ውስጥ ሁለተኛ ደረጃ ህመም ይፈጥራል። አእምሮ ከራሱ ጋር ሲጣላ ደግሞ ሰላም የማይቻል ነገር ይሆናል። መቀበል ማለት ስሜቱን ለውጊያ ሳይጋብዙ እንዲኖር መፍቀድ ማለት ነው። ስሜቱን ያስተውሉ፣ ይተንፍሱ፣ እንዲኖር ይፍቀዱለት። ያኔ ስሜቱ ልክ እንደ ደመና ቀስ እያለ ይጠፋል። የእርሶ ንቃት እንደ ሰማዩ ሲሆን ሐሳቦቹ ደግሞ በሰማዩ ላይ እንደሚያልፉ ደመናዎች ናቸው። እርሶ የሚያልፉ ሐሳቦች ሳይሆኑ እነርሱን የሚያስተውል ሰፊው ህዋ ነው። ይህን ሲገነዘቡ እያንዳንዱ ሐሳብ ማመን ያቆማሉ። አንድ አስቸጋሪ ነገር ሲገጥም የ5 ደቂቃ ደንብን ይለማመዱ። ስሜቱን እንዲሰማው ጥቂት ደቂቃዎችን ይፍቀዱ፣ ምክንያቱም እርሶ ሰው ነዎት። ነገር ግን እነዚያ ደቂቃዎች ካለፉ በኋላ ልቀይረው አልችልም የሚሉትን 3 ቃላት ለራሱ ይንገሩ። ያለፈው ሊቀር አይችልም። መቆጣጠር የሚችሉት የሚቀጥለው ምርጫዎትን ብቻ ነው። ከአሁኑ ወቅት ጋር ሰላም ሲፈጥሩ ህይወቱ የበለጸገች ትሆናለች። እንደ ፀሐይ ብርሃን፣ ሙቀት እና እንደ ነፋስ ድምጽ ያሉ ትናንሽ ነገሮችን ማስተዋል ይጀምራሉ። ትዕግስትም ከመቀበል ይወለዳል። እድገት ጊዜ እንደሚወስድ ይረዱ። አንድ ዘር አበባ ከመሆኑ በፊት መሬት ውስጥ ማረፍ አለበት። ይህንን እውነት ሲቀበሉ ጫናው ይቀንሳል። ጠዋት ወደ ቀኖ የሚገቡበት ደጃፍ ነው። አላርሙ ሲጮህ ለአፍታ ቆም ብለው ያስቡ። በችግሮች ፋንታ በህይወት መኖሩንና ልቦ መምታቱን ያስተውሉ። ከአልጋው ሲወጡ የዓለም ጫጫታ ወደ አእምሮ ከመግባቱ በፊት ለራስዎ ጊዜ ይስጡ። ሰውነቶን ቀስ ብለው ያንቀሳቅሱ፣ ውሃ ይጠጡ እና ለጥቂት ደቂቃዎች በዝምታ ይቀመጡ። ስለሚያመሰግኑባቸው 3 ትናንሽ ነገሮች ያስቡ። ምስጋና አእምሮውን ከጎዶሎ ነገር ወደ አድናቆት ይቀይረዋል። ቀን በቀን ደስታ እያሳደዱት የሚመጣ ሽልማት ሳይሆን አእምሮ ሲረጋጋ አብሮት የሚጓዝ ጓደኛ ነው። የሰው ልጅ ህይወት አጭር ነው። ይህም ቅድሚያ የምንሰጣቸው ነገሮች ይቀይራል። ህይወት እንዳለች ሲቀበሏት ብርቅዬ ነፃነትን ያገኛሉ እና በራሱ እሴቶች መሰረት መኖር ይጀምራሉ። ያስታውሱ፣ እያንዳንዱ ህይወት 2 ገጾች አሉ። አንዱ የችግሮች ገጽ ሲሆን ሌላኛው ደግሞ የምርቃትና የደስታ ገጽ ነው። የእርሶ ትኩረት የትኛው ገጽ በአእምሮ ውስጥ እንደሚተልቅ ይወስናል። ነገ ጠዋት ፀሐይ ስትወጣ ልክ እንደ አሮጌ ጓደኛ ሰላም ይበሏል። ለአፍታ ቆም ብለው መሬቱን ከእግሮ በታች ይሰማዎትና ይህን ቅጽበት እንዳለ እቀበላለሁ የሚለው አረፍተ ነገር ያስታውሱ። ሰላም እንዲሰማዎት ፍጹም ህይወት አያስፈልጎትም። ህይወትን ለመቀበል ፈቃደኛ የሆነ አእምሮ ብቻ ነው የሚያስፈልጎት። መልካም